ሰላም ጤና ይስጥልኝ። እንዴት ናችሁ የዩቲዩብ ተከታዮቼ? በዛሬው ዕለት ባለን ቪዲዮ በህይወት ዘመናችሁ ክርስቲያኖች እስከሆናችሁ ድረስ ማንበብ ያለባችሁ ግዴታ ማንበብ ያለባችሁ የምላቸውን ጥቂት መጽሐፎች ይዤላችሁ መጥቻለሁ። ክርስቲያኖች የሆናችሁ በሙሉ በህይወት ዘመናችሁ ውስጥ ከመጽሐፍ ቅዱስ ቀጥሎ ማንበብ ያለባችሁ መጽሐፍት ብዬ የገመትኳቸውን ወይም ደግሞ በእኔ ጥቆማ መጠቆም የሚፈልጋቸውን ጥቂት መጽሐፍት ይዤላችሁ መጥቻለሁ። እነዚህን መጽሐፍት ያነበበ ሰው ለኔ በጣም ቅር ይለኛል። ብቻል ሁሉም ሰው ማንበብ የሚገባቸው ብዬ የማስባቸው ናቸው። በአንደኛነት ደረጃ የማቀርብላችሁ ከመጽሐፍ ቅዱስ ቀጥሎ ይህንን መጽሐፍ ማንበብ አለባችሁ። ይህ መጽሐፍ ክርስትና እንዲህ ነው የሚል የዎችማኒ መጽሐፍ ነው። በኢትዮጵያ ውስጥ ለ12 ጊዜ ተተርጉሟል። ከ1993 ጀምሮ እስከ 2015 ድረስ ለ12 ጊዜ ተተርጉሟል። ምናልባት 11ኛውና 12ኛው እትም ላይ 3 ሚሊዮን 2 ሚሊዮን የሚል አለ። አይ ቲንክ ኮፒ ብዛት ይሁን አላወቅኩም፣ እንደዛ የሚል ነገር አለ። ከመጽሐፍ ቅዱስ ቀጥሎ ይህንን መጽሐፍ ብታነቡ ክርስትና ምንድነው፣ ስለ ክርስትና ህይወት ትክክለኛ መረጃ፣ ትክክለኛ እውቀት፣ ትክክለኛ መገለጥ ይኖራቸዋል ብዬ ስለማምን ነው ይህንን መጽሐፍ የምጠቁማችሁ። ይህንን መጽሐፍ ያላነበበ ሰው በነገራችን ላይ ብዙ ጊዜ እኔ ስለ ክርስትና መናገር ሲጀምር የዎችማንን ክርስትና እንዲህ ነው የሚለው መጽሐፍ አንብበሃል ወይ ብዬ ነው ብዙ ጊዜ የሚጠይቀው ሰውን። ያንን እንዳላነበበ ከነገረኝ የክርስትና ህይወት ውስጥ የጎደለው ነገር እንዳለ አስባለሁ። በእርግጥ መጽሐፍ ቅዱስ ሙሉ መረጃ ሙሉ እውቀት እንዳለው አውቃለሁ። ነገር ግን እግዚአብሔር ደግሞ የገለጠላቸው ሰዎች አሉ ከመጽሐፍ ቅዱስ ተጨማሪ ሆነው ሳይሆን፣ ነገር ግን መጽሐፍ ቅዱስን ደግሞ በቀላል መንገድ እንድንረዳ የጻፉልን ሰዎች ናቸውና ከነዚያም ውስጥ በህይወትም ምስክርነት የሚታመን ሰው ዎችማኒ ነው። የቻይናዊው በብዙ መከራ ያሳለፈ ኖርማል ክርስቲያን ላይፍ የሚባል በተለያየ መድረክ ላይ ሲሰብክ ተወስዶ የተጻፈ መጽሐፍ ነውና ይህንን መጽሐፍ በመጀመሪያ በአንደኛ ደረጃ ጠቁማችኋለሁ። በሁለተኛ ደረጃ በክርስትና ህይወት ዘመናችሁ ውስጥ ስትኖሩ ማንበብ ያለባችሁ መጽሐፍ ብዬ ለመጠቆም የሚፈልገው መጽሐፍ ሁሉን አስጣይ ፍቅር የሚል በአማርኛ ተተርጉሞ የቀረበ ነው። የፍራንሲስ ቻን መጽሐፍ ነው። ሁሉን አስጣይ ፍቅር በኃይሉ እግዚአብሔር መሸነፍ ይላል። ከዳናኤ ያንኮስኪ ጋር መቅድም በክሪስ ቶምሊ ነው የተጻፈው። ይህ መጽሐፍ በፍራንሲስ ቻን ነው። ፍራንሲስ ቻን የምታውቁት ሰዎች ካላችሁ በአሜሪካን ውስጥ ትልቅ ቤተክርስቲያን የነበረው፣ ነገር ግን መጨረሻ ላይ ከቤተክርስቲያን ለቆ ወጥቶ ሁሉን ነገር ትቶ ክርስቶስን መከተል ማገልገል አለብኝ፣ ወንጌልን መመስከር አለብኝ ብሎ ውጭ ወጥቶ ወንጌል እየሰበከ ያለ ሰው ነው። ቤተክርስቲያን ውስጥ መታወቅ፣ መድረክ መሰጠት፣ በስልጣን እንደዚህ መከበር ምናምን አልፈልግም ብሎ የወጣ ሰው ነው። ሌሎች መጽሐፎችም አሉት ፍራንሲስ ቻን። በአሁኑ ጊዜ በአማርኛ ተተርጉሞ የሚገኘው ይሄኛው ሁሉን አስጣይ ፍቅር ወይም ደግሞ ክሬዚ ላቭ የሚለው መጽሐፉ ነው። በቅርቡ ተተርጉሞ በኢትዮጵያ ውስጥ እየተሸጠ የሚገኝ መጽሐፍ ነው። ምናልባት በሃርድ ኮፒ ማታገኙ ከሆነ በሶፍት ኮፒ በኮሜንት ላይ ከጠየቃችሁኝ ላስቀምጥላችሁ ሞክራለሁ የምታገኙበትን መንገድ እና በተቻለ መጠን ሁሉን አስጣይ የሚለው መጽሐፍ ሁሉን አስጣይ ፍቅር የሚለው መጽሐፍ ሁላችሁም ብታነቡ ትላለሁ። ሌላኛው በህይወት ዘመናችሁ ማንበብ አለባችሁ ብዬ የምጠቁመው መጽሐፍ ምናልባት መጽሐፎችን ስጠቁም ብዙ ውስብስብ እውቀት ያለባቸውን ሳይሆን፣ ነገር ግን በቀላሉ በክርስትና ህይወት ውስጥ ለመኖር የሚያገዛችሁ ዴይሊ ላይፋችሁን የተሳካ እንዲሆን የሚያደርግላችሁ ወይም ደግሞ በክርስትና ህይወት እግዚአብሔር በሚፈልገው መልኩ እንድንኖር የሚያግዙ መጽሐፎች ናቸውና ውስብስብ የሆነ መጽሐፍ እንዳትጠብቁኝ ብዬ ነው። ሶስተኛ ደረጃ ላይ ለመጠቆም የፈለኩት መጽሐፍ ለክርስቶስ ፍጹም መሰጠት የሚል መጽሐፍ ነው። የአንድሪ ሙረ መጽሐፍ ነው። በቁምላቸው ፋንታሁን የተተረጎመ ቢሊቨርስ አብሶሉት ሰረንደር የሚል ይሄ ፍጹም መሰጠት የአማኞች ፍጹም መሰጠት ቀጥተኛ ትርጉሙ ለክርስቶስ ፍጹም መሰጠት በሚል የተተረጎመ መጽሐፍ ነው። ይህ መጽሐፍ ስታነቡት እያንዳንዱ ክፍል ውስጥ በእርግጠኝነት እያነበባችሁም ታዩታላችሁ። ራሳችሁን እንድታዩት ራሳችሁን አሳልፋችሁ እንድትሰጡት የሚያደርግ መልእክት የያዘ መጽሐፍ ነው። ይህንን መጽሐፍ እንድታነቡ እጋብዛችኋለሁ። እንዳላበዛባችሁ አንድ መጽሐፍ ልጨምርላችሁና ከዛ በተጨማሪ ሌላ በህይወት ዘመናችሁ ውስጥ ሳታነቡት ማለፍ የሌለባችሁ መጽሐፍ ማንበብ ብቻ አይደለም፣ አንብባችሁ ወይም አጥንታችሁ ከዛ ሳትተገብሩት ማንበብ የሌለባችሁ መጽሐፍ ከሚላችሁ መጽሐፎች ውስጥ ይህኛው መጽሐፍ ነው። የመጽሐፍ ቅዱስን ለሁለንተናዊ ጥቅሙ ማጥናት የሚል መጽሐፍ ነው። ሁለት ደራሲዎች የጻፉት መጽሐፍ ነው። ጎርደን ዲፊ እና ዳግላስ ስቱዋርት የሚባሉት ታዋቂ የስነ መለኮት ምሁራን ናቸው የጻፉትና እነዚህም መጽሐፍት ይሄኛው መጽሐፍ ጥቅሙ የተለየ ጥቅም ምንድነው? መጽሐፍ ቅዱስን እንዴት ማጥናት እንደሚገባችሁ የሚያስተምር መጽሐፍ ነው።
በኤክሴጂስ ወይም ደግሞ የመጽሐፍ ቅዱስ አጠናን ዘዴ ለሚማሩም ተማሪዎች ሆነ በግል ለሚያጠኑ መጽሐፍ ሰዎች በጣም ጠቃሚ የሆነ መጽሐፍ ነው። እንደኔ ይህንን መጽሐፍ ሳታነቡ መጽሐፍ ቅዱስን ለመተርጎም ለመተግበር የምትሞክሩበት መንገድ ላይ ብዙ ፈተና ይገጥማችኋል እና ይህንን መጽሐፍ ካነበባችሁ ግን የትኛውን መጽሐፍ መጠቀም እንዳለባችሁ ለኮመንተሪ፣ ለዲክሽነሪ ወይም ለመዝገበ ቃላት እንዲሁም ለተለያዩ የቃላት ፍቺዎችና እንትኖችን ትርጉሞችን ለሚሰጡ መጽሐፎች ለመጠቀም ያለባችሁ መጽሐፍ በዝርዝር አስቀምጠዋል። ከዚያም በተጨማሪ የዚህ መጽሐፍ ልዩነቱ ምንድነው? ከዚህ በፊት የታተሙ የመጽሐፍ ቅዱስ አተረጓጎም መጽሐፍቶች ወጥ የሆነ ሙሉ መጽሐፍ ቅዱስ እንዴት እንደምትተረጉሙ ብቻ ነው የሚያስተምሩት። በዚህ መጽሐፍ ግን መልእክቶችን ለብቻ እንዴት እንደምትተረጉሙ፣ መልእክቶች ማለት የአዲስ ኪዳን ውስጥ ያሉትን የብሉይ ኪዳን ትረካዎች እንዴት እንደምትተረጉሙ፣ ሐዋርያት ሥራ በተለየ መንገድ እንደሚተረጉሙ። ምክንያቱም ሐዋርያት ሥራን በምትተረጉሙበት መንገድ ወንጌላትን መተርጎም አትችሉም። ወንጌላትን በተረጎማችሁበት መንገድ መልእክቶችን ወይም ደግሞ ደብዳቤዎችን መተርጎም አትችሉም። ምሳሌ መጽሐፍቶችን ወይም ደግሞ የጥበብ መጽሐፍትን የቅኔ መጽሐፍት የምንላቸውን እንዴት መተርጎም እንዳለባችሁ፣ የሕግ ፔንታቱክ አምስቱ የሕግ የሙሴ ሕግ ቶራ መጽሐፎችን እንዴት መተርጎም እንዳለባችሁ፣ የነቢያት መጽሐፍትን የታላላቅ ነቢያት ታናናሽ ነቢያት የሚባሉትን መጽሐፍት እንዴት መተርጎም እንዳለባችሁ፣ መዝሙረ ዳዊት ለብቻ በምን መልኩ መተርጎም ያለበት፣ በእያንዳንዱ መጽሐፍ ስር ደግሞ ጥቆማ አለ የትኛው መጽሐፍ መጠቀም እንዳለባችሁ፣ የዮሐንስ ወንጌል ዮሐንስ ራእይ መጽሐፍን በምን መልኩ መተርጎም አለባችሁ የሚሉና መጽሐፍ ትርጉሞችንም የትኛውን ትርጉም ለቴዎሎጂ አተረጓጎም ለቴዎሎጂ መጽሐፍት ወይም ደግሞ ለዶክትሪን አወቃቀር መጠቀም እንዳለባችሁ፣ የትኛው መጽሐፍ ለአፕሊኬሽን ወይም ደግሞ ይሄ ክርስቲያን ሊቪንግ ለምንለው ክፍል ለስብከት መጠቀም እንዳለባችሁ በደንብ ያስቀምጣል። የፍቺ ላይ ማስወገድ ያለብንን የስህተቶችን ላይክ አልጎራይዚንግ ይሄ ማጋነን የምንለው የስውር ፍቺ በመፈለግ ዲኮንቴክስቹዋላይዚንግ የምንላቸው ከአውደ ንባቡ ውጪ የሆነ ነገር ውጪ በሆነ መልኩ መተርጎም የሚባለውን ምርጫ ወይም ሴሌክቲቪቲ፣ ይሄም በጣም ብዙ አገልጋዮች የሚፈተኑበት ነው። በመምረጥ ብቻ መጽሐፍትን ማንበብና መጽሐፍ ቅዱስ ውስጥ ያሉትን የተወሰኑ ክፍሎች ብቻ ላይ አተኩሮ መምረጥ የሚለውን ነገር ማስወገድ እንዳለባችሁ፣ ፎልስ ኮምቢኔሽን የተሳሳተ ውህደት ከአንዱ ክፍል ወስዳችሁ ሌላኛውን የመጽሐፍ ቅዱስ ክፍል መግጠም ማይችለውን ግን ዝም ብሎ የተወሰነች ሜሴጅ ብቻ ስለሚገናኝ ብቻ አመሳስሎ ማጥናት፣ እነዚያን ነገሮችን እንድታስወግዱ በደንብ ይረዳቸዋል። ሪዴፊኒሽን ወይም ደግሞ ዳግማዊ ብያኔ መስጠት የሚል ሌላኛውም ኤክስትራ ካኖኒካል ኦቶሪቲ ከቀኖናዊ ስልጣን ያለፈ አተረጓጎም እንዳተረጉሙ ሌሎችም ብዙ ነጥቦች ያሉበት ነው። ይህንን መጽሐፍ ሳታነቡት እንዳታልፉ እላለሁ። ሌሎን ዝም በይበላት ወሰስ እና ይህንን መጽሐፍ ሳታነቡት በህይወት ዘመናችሁ ባታልፉ እምለው መጽሐፍ ነው። ኮመንተሪዎችን ለብቻ አስቀምጦላችኋል። የትኛው ኮመንተሪ ለየትኛው ጥናት ይጠቅማችኋል፣ ዲክሽነሪዎችን እንደዚሁ ለብቻ አስቀምጦላችኋል። የትኛው ለየትኛው ጥናት ይጠቅማችኋል የሚል። ስለዚህ ይህንን መጽሐፍ ቅዱስን ለሁለንተናዊ ጥቅሙ ማጥናት የሚለውን መጽሐፍ ሳታነቡ በህይወት ዘመናችሁ እንዳታልፉ ብዬ ለመጠቆም የመጣሁት። እነዚህ መጽሐፍት የምትፈልጉ በተለይ በሶፍት የምትፈልጉ በሃርድ ኮፒ ማግኘት መላክ የምችልበት ቦታ ላይ ከሆነ ልክላችሁ እሞክራለሁ። ግን በሶፍት ኮፒ የምትፈልጉ በኮሜንት ላይ መልእክት አስቀምጡልኝና እሞክርላችኋለሁ ማለት ነው። ተባረኩ። መልካም ጊዜ